ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር በሂጃብሽ ቆይ በእስልምና ደጌ በእስልምና ኑሬ የአላህን ትእዛዝ ሳትጠራጠሪ በተቅዋ ተሞልተሽ ለነፍስሽ ኑሪ። ቀኑ አይታወቅም ያንዬ ጥሪ በሂጃብሽ ነፃ ሆኝ በእምነትሽ ጠንክሪ። የብረት ጋሻ ነው ሂጃብሽ መከታ የተቅዋሽ መለኪያ የሚያሳጣሽ ቦታ ሀያ ምልክት ነው የዓይን አፋርነት በራስ የመተመን የጠንካራነት የትህትናሽን የታዛዥነትሽን አጉልቶ የሚያሳይ የዲን ጽናትሽን እቴ ሂጃብሽ ነው የሀያትሽ አርማ ነፃ የሚያወጣሽ በየውመል ቂያማ። ሂጃብ ወደ ጀነት መውጫ መሰላል ወደ አላህ ጎዳና በራሱ ይመራል። ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትገኝበት። ልብ አድርጋሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሙሌ። ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ በአበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያድን ልጅ። ምግቡም አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላሽ ሰበብ ህመምተኛው ዚና የተዳፈረሽ ውሻውም ኃጢአት ነው ሸይጧን አመጣሽ። መድኃኒቱም ቶባ ጠንካራ ነሳ ሞትም ጀሃነም ነው የእሳትዋ። አንቺ ሂጃብ ለብሰሽ አውረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ። በቁርአኑም ትእዛዝ ባስተምሮት ነቢ ምንዳሽን እጥፍ ነው አላህ ፊት ስትቀርቢ። አስበልጦ ቀጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ለአንቺ የተሰጠ ኩራትሽ ነው ሂጃብ። ሕግ ማስቀመጡ ስርዓትና ገደብ በእጅጉ ይገርማል የአላህ ስራ ጥበብ። በሸትነት ያልቃል አጥር የለው እርሻ አላፊ አግዳሚ ማምሮት መውጫ ቅምሻ። ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ። እሸቷም አንቺ ነሽ አድሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ። አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በሳት ጨዋታ። የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ። ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው። ሂጃብ ስርዓት አለው ስላለባበሱ በቁርአን በሐዲስ ብዙ የተወሱ። አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳላህ ትእዛዝ። ሂጃብ ያነጻሻል ከሚመጣው መዘዝ። የወንድ ልብስ መልበስ ልታይ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱ ስልታለች ሀያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት። ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ቃል አይጠፋ አይደለስ ከሚተናኮላት ከደፋሪ እንድትርቅ
መከናነቢያዋን በላይዋ እንድትለክ ታዘዋል ነብዩ በውን እንዲያስተምሩ ከጃሊ ያላቀው ብርሃን እንዲያበሩ አደምና ሐዋን ልብሳቸውን ገፎ ሸይጣን በተንኮሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢን አሳያቸው። እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነፃነት አዋጅ ከስራት የመውጫ የአማኝነት አርማ ያመገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራህመት ጥል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሐሪ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መግፊራው ሰፊ ነው ምንዳውም ታላቅ ነው። መግፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎው ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፍቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉታ ደርሶ ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ ዓይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደተጠቀሰው በሱረቱ ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ። የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽ ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና በአንዴ ሁለት ነፍስ መግደል። እቴ በሂጃብሽ ነፃ ሁኚ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምና ተቀብዬዋለሁ አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ ዘወትር ለሂጃቤ እሰጣለሁ ዋጋ